ዘመኔ ባዶዬን ቀረው ለመልሶ ልማት ያለ ምትክ ቦታና ካሳ ቤታቸው የፈረሰባቸው የአዲስ አበባ ነዋሪዎች አቤቱታ ጥቂት ዓመታት ወዲህ በአዲስ አበባ ለተለያዩ የልማት ሥራዎች በሚል መኖሪያ ቤቶች እና ተቋማት በጅምላ እየፈረሱ ነው። በተለይም ለጫካ ፕሮጀክት፣ ለኮሪደር ልማት እና መልሶ ማልማት ለተሰኙ ወቅታዊ የመንግስት ትኩረቶች በ10 ሺዎች የሚቆጠሩ ቤቶች ፈርሰዋል። አካባቢዎች ፈርሰው በሌሎች ግንባታዎች ተተክተዋል ወይም በሂደት ላይ ናቸው። በዚህ መካከል ቤታቸው ለፈረሰባቸው የከተማይቱ ነዋሪዎች ካሳ እና ምትክ ቦታ የተሰጣቸው እንዳሉ ሁሉ ያለ ምትክ ሜዳ ላይ ስለመውደቃቸው የሚናገሩትም በርካታ ናቸው። ከነዚህ የአዲስ አበባ ነዋሪዎች መካከል በመቶዎች የሚቆጠሩ የቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ሰላም አምባ ሰፈር ነዋሪዎች አልባ የተባሉት የቤት ባለንብረቶች ለ3 አስርት ዓመታት ያህል በአካባቢው እንደኖሩ ይናገራሉ። በእነዚህ ዓመታት ቤተሰብ መስርተው የተረጋጋ ኑሮ ሲመሩ እንደነበር በመጥቀስ የአፈር ግብርን ጨምሮ ሌሎች የነዋሪነት ግዴታቸውን እና የልማት ሥራዎችን ሲደግፉ መቆየታቸውን ማስረጃ ያቀርባሉ። በተለምዶ የጨረቃ ቤት ለሚባሉት ቤቶች መንግስት ባለፉት ዓመታት የይዞታ ማረጋገጫ የሚገልጹት ከ450 በላይ የሆኑት ነዋሪዎች ከአካባቢው የኮሪደር ልማት ከ200 እስከ 300 ሜትር ርቀት ላይ የሚገኙ ቤቶችን ጨምሮ በመልሶ ልማት እንደፈረሰባቸው ለቢቢሲ ተናግረዋል። ነዋሪዎቹ ቤት በማከራየትም ቤተሰብ ያስተዳድሩ እንደነበር ጠቁመው ወድራቸውን ጨምሮ ሌሎች ማህበራዊ አገልግሎታቸው መበተናቸውንም ገልጸዋል። ጭካኔ የተሞላበት ሲሉ ነዋሪዎች ሕይወታቸው መመሰቃቀሉን እና ሜዳ ላይ መውደቃቸውን በመጥቀስ ባይተዋር ሆነናል ይላሉ። ከነዚህ ነዋሪዎች መሃል 2 ሰዎች ታሪካቸውን በአንደበታቸው እንዲህ ያጋራሉ። ፍትህም ይጠይቃሉ።